ሳምሶን ከዚህ ቀደም ከሜርኩሪ የህይወት ዋስትና ጋር የስራ ግንኙነት ነበር። አብሬ የአዲስ ድምጽ ክሬት እያደረግሽ ነው እንዴ? አቶ ሳምሶን አቶ ሳምሶን ሰምተውኛል? ናይስ ሰላም ለዚህ ቤት ይሁን። ጸጊዬ እንዴት ነሽ? የኮከቡ ሰው ቲያትር ከመሰራቱ በፊት ከጀርባ ነው የመጣው። መስኪ ይቅርታ። ደህና ነሽ? እንዴት ነሽ? አለሁልሽ። ሄለን ደህና ነሽ? እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ ጸጊዬ? አለሁልሽ። ዛሬ ይኸውልሽ ቅዳሜ ከሰዓት ላይ የኮከቡ ሰው በጣም ተወዷል ይሄ ቲያትር እና ሰዎችም እንዲያዩት ልናሳያቸውና ከጀርባ ዝግጅታችሁ ልናይ ነው የመጣ ነው። በጣም ደስ ይለናል። እንኳን ደህና መጣችሁ። ዝግጁ ነን። ሄለን ዛሬ በዚህ አጋጣሚ ስላገኘሽ በጣም ደስ ብሎኛል። ከጀርባ ያለሽ ልጅ ናት መስኪ። እዚህ ቲያትር ላይ 3 ናችሁ አይደለ? 3 ነን። ግን 3ታችሁም ብዙ ካራክተር የምትጫወቱት ብዙ ነው አይደለ? ሄሉዬ ልትወጪ ነው። እንደው በዚሁ ሆነ አንድ ነገር ላውራ። ቲያትሩን ከፍ ያደረገችው እሷ ነች። እውነት ለመናገር እውነት እግዚአብሔር ስለ ሄለን አውሪ። እሷ አታወራም ብዙ በጣም ቲያትር እሷ አታወራም፣ ማውራት አትወድም። ግን እኔ ላውራላት። ቲያትር ከዚህ በፊት የኮከብ ሰው ጸጊዬ እንደምታውቂው ተሰርቶ ነበረ ግን ከፍ ያደረገችው በደንብ እውነት ይሄ አንዳንዴ ስክሪፕት ላይ ወይ ዳይሬክቲንግ ላይ ሲሰራ ነው አይደለ ፕሌይ ከፍ የሚለው ኮስቲዩማችን በጣም ነው ያስደነገጠን ካራክተሮቻችንን ከፍ ነው ያደረገችውና እጅግ የከበረ ምስጋና ሳትሄጂ ሄሉዬ እኔድ ሳትሄጂ እንገናኛለን ምን ብለሽ እንዳይመስልሽ እንገናኛለን በኋላ እሺ ጸጊያ ረሽበይ እሺ ምስኪን ስለ ኮከቡ ሰው ቲያትር በጣም ተወራለት ከተማ ውስጥ መነጋገሪያ ሆኗል እንዲያውም ይሄ ቲያትር እንዴት ነው ሲያንሰራራ አይነት ነገር እንደዛ አይነት ስሜት የሚሰማውና እንዴት አገኘሽው አንቺ? እኔ የመጀመሪያ ፕሮዲዩስ ያደረኩት ስራ የኮከቡ ሰው ነውና በደንብ ኤክስፒሪየንስ ያገኘው